ጤና ይስጥልኝ ወዳጆቼ፣ እንደምን ዋላችሁ? በዛሬው ዕለት የምንነጋገረው ከሰው ልጆች ባህሪ መካከል ያው የሰው ልጆች ጥሩም መጥፎም ባህሪ ሊኖራቸው ይችላል። አንዱ በሰው ልጆች ውስጥ ያለ ባህሪ መጎበር ይባላል። መጎበር ምንድን ነው? ሰዎችስ ለምን ይጎብራሉ? የሚለውን ለመነጋገር ያህል ከትርጉሙ ብንጀምር የተሻለ ይሆናል። መጎበር ማለት በማናቸው ማህበራዊ ግንኙነት፣ በፍቅር ግንኙነት፣ በጓደኝነት ግንኙነት፣ በጉርብትና፣ በስራ ወይም በቢዝነስ ሽርክና ወዘተ ውስጥ አንድ ሰው የሚፈለግ ዕውቀት፣ የሚፈለግ ክህሎት፣ የሚፈለግ ሀብት፣ የሚፈለግ ውበት ወይም የሚፈለግ አመለካከት ወዘተረፈ እንዳለው ያ ነገርም በሌላኛው ወገን ወይም በሌላኛው በፈላጊው ዘንድ እንደተፈለገ እንደተወደደለት ሲያውቅ በዛ ነገር ተደስቶ ተገቢውን አስተዋጽኦ ከማበርከት ወይም በጎ አስተዋጽኦ ለማህበረሰቡ ወይም ያን ነገር ለፈለገው ከማድረግ ይልቅ ከዛ ተግባር ራስን በመቆጠብ አጉል የሆነ መኩራራት፣ መጀነን፣ መኮፈስ ማለት ነው። ይህ ባህሪ በመሰረታዊነት ተፈላጊ ባህሪ አይደለም። ምክንያቱም ሰዎች ባላቸው ነገር፣ ባላቸው ዕውቀት፣ ክህሎት፣ ሀብት፣ ውበት፣ አመለካከት ወዘተ ለማህበረሰቡ ተገቢውን አስተዋጽኦ እንዳያበረክቱ ስለሚያደርጋቸው ይህ ባህሪ ሊወገድ የሚገባው ባህሪ ነው፣ ተፈላጊ ባህሪ አይደለም ማለት ነው። ይህ ባህሪ የሚገኘው በወንድ ነው ወይስ በሴት የሚል ጥያቄ ደርሶኛል። ይህ ባህሪ ሰውኛ ባህሪ እስከሆነ ድረስ ወንድም ሆነ ሴት ሊጎብሩ ይችላሉ። ሰውኛ ባህሪ እስከሆነ ድረስ ሁለቱንም ጾታ ይመለከታል ማለት ነው። ስለዚህ የዕለቱ መልእክቴ ተፈላጊ ነገር ሲኖርሽ ወይም ሲኖርህ በዛ ተፈላጊ ነገር በጎ አስተዋጽኦ ለማህበረሰቡ ለማመልከት ወይም ማህበረሰቡን ለመጥቀም ወይም ለማስደሰት ሞክሪ ወይም ሞክር እንጂ አትጎብሪ ወይም አትጎብር። እንዳጠቃላይ ሁላችንም አንጎብር የሚል መልእክት ለማስተላለፍ እወዳለሁ። በዛሬው ዕለት ይህን መልእክቴን ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ።